አንድ ፍሬ ድንች ካልናችሁ ለልጆቻችሁ ለምሳቃ እንዲሁም ለራሳችሁም ደግሞ እንደ ቡና ቁርስ አማራጭ የሚሆን ስናክ ነው ይዤላችሁ የመጣሁት። ወደ አሰራሩ ስንሄድ አንድ ፍሬ ድንች አጥበን ከትፈን እንግዲህ እንቀቅለዋለን። ከዛ በኋላ በደንብ ላም እስኪልልን ድረስ እንደዚህ እንፈጨዋለን ማለት ነው። ከዛ ከፈጨነው በኋላ እላዩ ላይ እንዲህ ጨው፣ ቆንጆ በርበሬ፣ ዘይት እንዲሁም ደግሞ 3 የሾርባ ማንኪያ የሚሆን ኮርን ፍሎር ነው ያደረኩት እዚህ ጋር። ከዛ እነሱን በደንብ አድርገን እናዋህዳቸዋለን ማለት ነው። ከዛ እንደዚህ በደንብ ሲዋሃድልን የምንፈልገውን ቅርጽ እንደዚህ እናስይዛለን ማለት ነው። እዚህ ጋር እኔ እንዲያድበለበልኩኝ እንዲየጠፈጠፍኩኝ አዘጋጀሁኝ። ከዛ ደግሞ ላይን እንዲያምርልን እንደዚህ በሹካ ቅርጽ እናወጣለን ማለት ነው። ከዛ በጋለ ዘይት ውስጥ ጨምረን እንዲህ እንጠብሰዋለን። እንግዲህ ስለ ጣሙኒ ምንም ልላችሁ አልችልም፣ ብቻ ሞክሩት። አካውንቱንም ሰብስክራይብ ማድረግ አትርሱ። ባይ ባይ።